ሃሌሉያ ሃሌሉያ። የጌታ ጸጋና ሰላም ይብዛላችሁ። አንድ የእግዚአብሔርን ቃል ከሁለተኛ ቆሮንቶስ ምዕራፍ 4 ከ17 እስከ 18 ያለውን እንመለከታለን። እንደዚህ ይላል፣ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነውና ይላል። ክብር ለእግዚአብሔር ይሁን። እዚህ ጋር አትኩሮት ሰጥቶ የሚነግረን አንድ ነገር አለ። ስለሚታየውና ስለማይታየው። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው። ያም ማለት የሚታየው ዓለም ላይ እየተፈጠረ ያለው ነገር በዚህ አይናችን የምናየው ነገር ነው። የማይታየው ደግሞ የእግዚአብሔር እይታ ወይም ደግሞ እግዚአብሔር እንድናየው የፈለገው ነገር ነው። ክብር ለእግዚአብሔር ይሁን። ስለዚህ የምናየው ነገር ምንድን ነው? ያ ህይወታችን ላይ ትልቅ አስተዋጽኦ አለው። በዚህ በአካላዊ አይን የምናየውና በመንፈስ አይናችን የምናየው በጣም ልዩነት አላቸው። እግዚአብሔር በየት ነው እንድናይ የምንፈልገው? ምን እንድንጠቀም ነው የሚፈልገው? ክብር ለእግዚአብሔር ይሁን። ኤርሚያስን እግዚአብሔር እንደዚህ ያለው፣ ምን ታያለህ? የእግዚአብሔር ጥያቄ አንድ ነገር ነው፣ ምን ታያላችሁ? የሚታያችሁ ነገር ምንድን ነው? የምታዩትስ በምንድን ነው? ክብር ለእግዚአብሔር ይሁን። ምክንያቱም የምናየው ነገር ይወስናልና። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበለን ዕለት የምናየው እግዚአብሔር እንደሚያየው ነው። ወይም እይታችን መሆን ያለበት በሰማያዊ እይታ መሆን አለበት። ክብር ለእግዚአብሔር ይሁን። ስለዚህ አንድ ነገር ግልጽ ነው፣ የተጠራ ነው ሰማይ እንደሚያይ እንድናይ እንጂ ምድር እንደሚያየው፣ ጓደኛችን እንደሚያየው፣ ይህ አይናችን እንደሚያየው እንድናይ አልተጠራንም። ክብር ለእግዚአብሔር ይሁን። አንድ ምሳሌ ልስጣችሁ። ሙሴ ከነዓንን እንዲሰልሉ 12 ሰዎችን መረጠና ላከ። 2 አይነት እይታ ይዘው ተመለሱ። 10ዎቹ እንደዚህ አሉ፣ ያየነው ነገር እውነት ነው፣ ልክ ነው፣ ማርና ወተት የምታፈስ አይነት ሀገር ናት አሉ። ማን? 12ቱ በአንድ ነገር ተስማምተዋል። ነገር ግን 10ዎቹ ግን አይተናል አሉ። ያየነው ነገር ልክ ነው፣ ማርና ወተትን የምታፈስ ሀገር ናት አሉ። ነገር ግን ኃያላን ትላልቅ ሰዎች ግን አሉባት። በእነሱ ፊት እኛ እንደምንድን ነን አሉ? እንደ አንበጣዎች ነን አሉ። ክብር ለእግዚአብሔር ይሁን። 2ቱ ደግሞ እንደዚህ አሉ፣ ልክ ነው፣ ማርና ወተት የምታፈስ ሀገር ናት። የሚገርመው እነሱ ትልልቅ ኃያላን አሉ እንዳሉት ልክ ነው አሉ። ነገር ግን ምን አሉ? እንደ እንጀራ ይሆኑልናል። ክብር ለእግዚአብሔር ይሁን። እስቲ አንድ ጥያቄ ልጠይቃችሁ። እንጀራን ለመብላት እንጀራን ቆርሳችሁ ወደ አፋችሁ ለመውሰድ ምን ያህል ትታገላላችሁ?